ሰላም ሰላም እንዴት ናችሁ? ዛሬ ከአሜሪካ ሩጫ ከቤተሰብም ከጓደኞቼ ደበቅ ብዬ ቤቴ ቡናዬን እያፈላው ራሴን ለማዳመጥ ቁጭ ብያለሁ። እንዲህ ራስን ማዳመጥ እንዴት ጥሩ መሰላችሁ? ዛሬ ላይ ሁላችንም እኔ ልክ ነኝ፣ እኔ አንደኛ ነኝ በሚል መንፈስ መያዝ ይታይብናል። እናም ዛሬ ራሴን መመርመር ፈለኩ። ለምንድነው ፍቅር አልሳካልኝ ያለው? እውነት ወንዱ ሁሉ ችግር ያለበት ሆኖ ወይስ የራሴው ማንነት አስተዋጽኦ አድርጓል? እናላችሁ ይህንን ሐሳብ ይዤ ያለ ማዳላት ልፈርድ ራሴን ሚዛን ላይ አስቀመጥኩ። በአይነ ህሊናዬ መለስ ብዬ ሳስተውል እንዲህ እንዳሁኑ ፈላጊ ሳልሆን ተፈላጊ፣ አዳኝ ሳልሆን ታዳኝ ወደ ነበርኩበት ዘመን አደረሰኝ። ሃይ ስኩል እያለሁ የሶስት ሴትና የሶስት ወንዶች ግሩፕ አባል ነበርኩ እና ዘመኑ የደብዳቤ የአውቶግራፍ ወቅት ነበር። እናም አፍቃሪዎች ተጨንቀው ተጠበው መግዛት የቻለ የህንድ ወይም የታይታኒክ የሮዝና ጃክን ሚኒ ፖስተሮች አካተው ያልቻሉ ደግሞ ታላላቆቻቸው ሲያደርጉ እንዳዩት በጦር የተወጋ የልብ ቅርጽና ገጣሚ ፈልገው ሮዛ አበባ ላይ ተኝቻለሁ አሞኝ አይነት መድፊያውን የማላስታውሰው ስንኝ አስቋጥረው የሚልኩበት ወቅት ነበር። ደብዳቤው ከተጻፈበት ጭንቅ በላይ የማድረሻው መንገድ ምጥ የሆነበት ጊዜ ነበር። አንድ ወጣት ሲፈራ ሲቸር ከግሩፕ መሃል ፒኪሻ አንዴ ነይ በማለት ጠርቶኝ ደብዳቤውን እጄ ላይ ጣል አድርጎ ዞር አለ። እኔና ግሩፔ ደግሞ አንድ ስታይል ነበረን። ማንኛውንም የፍቅር ደብዳቤ በጋራ ያነበቡ የመዝናናት ልማድ። እናማ ደብዳቤውን ገልጠን ያነበብን ስናሽካካ ልጁ ለካ ብዙ አራቅም ነበር። መሬት ተሰንጥቃ ብትውጠው ደስታው ከኛ አልፎ ሁሉም ሳቁበት። ልጁ ለበርካታ ቀናት ትምህርት ቤት ሳይመጣ እንደቆየና አረ በዛው ውትድርና እንደገባ ሁሉ ሰምቻለሁ። ጉዴ ጉዴ ጉዴ! ግፍ አንድ በሉልኝ። ሌላም አለ። አንዴ ደግሞ 6 ኪሎ ዩኒቨርሲቲ ያለን ስብሰባ ማዕከል ፊት ለፊት የምናጠናበት ቤት ነበረ። አንድ ቀን አንድ ቀይ ሸበላ ልጅ ገባ። አንድ አነስ ያለ ልጅ አብሮት አለ። ጓደኞቼ ቀድመው አይናቸውን ስለጣሉበት እኔ ብዙ ፊት አልሰጠውትም ነበር። ግን ልጁ የመታየት ጥማቱ ከበድ ያለ ነበር። ይዞት የመጣውን ልጅ 10 ተነሳ፣ ይህን አምጣ፣ ሂድ፣ ይህን ግዛ እያለ የሌለ ባላባት ሲጫወት ብው አልኩኝ። በቀጣይ ልጁን ሊያዘው ሲል ተነስና ራስ አምጣ፣ አንተ የማን ጌታ ነህ የሚሉ ቃሎች አፈትልከው ወጡ። ዳንኤል ይባላል። ከዛ ቀን ጀምሮ ሁሌ መምጣት ጀመረ። ያ ምስኪን ጭሎም አብሮት እንደ በፊቱ 10 መላክ ቢያቆምም መታጀቡ አልቀረም። ብቻ የሆነ ቀን አንድ ሰው በወጣ ቁጥር ወደኔ መቀመጫ፣ አንድ ሰው በወጣ ቁጥር ወደኔ ሲጠጋ ጀማዓው ያዩ ሙድ መያዝ ጀመሩ። እኔም አስተዋልኩ። ጭራሽ አንድ ወዳጄ በጆሮ ጠጋ ብሎ ዳኒ እኮ አንቺ ጋር ለመድረስ ነው ፍዳውን እያየ ያለው ሲል፣ አረ ኖ ለምን በጭራሽ ወደኔ ሊሆን አይችልም ብዬ ሳልጨርስ አጠገቤ ያለው ሰው ሲወጣ ዳኒ ላጥ ብሎ ሲቀመጥ እኩል ሆነ። ጀማዓው ባንድ ላይ ዋህ ብሎ ሳቅ። ዳኒም ደንግጦ ብር ለጭሎ ሂሳብ እንዲዘጋ ሰጥቶ ላጥ ብሎ ወጣ። ፒኪሻ ግን እውነት ሳታቂ ቀርተሽ ነው? አረኒሁ መች ፊት እንኳን ሰጥቼው አውቃለሁ። እኛስ የገረመን እሱ አይደል እንዴ? ዳኒ የሚሉትን ትቶ እንደ ድመት ክፍ የምትይው ላይ ይጣለው። አይ ባካችሁ መስሏችሁ ነው እንዳልኩ ጭሎ ተመልሶ መጣ። ጀማዓው እንደገና በሳቃው ካካ። ልጁ ደንግጦ ፒኪሻ ዳኒ ፊት ለፊት ያለው ግሮሰሪ ጠብቅሻለሁ ብሎሻል ብሎ ሮጠ። ጀማዓው ሄጄ ምን እንደፈለገ እንዳጣራ ፈረደብኝ። ሄድኩ። ደርሼ
እንደተቀመጥኩ የምጠጣው በራሱ ምርጫ አዘዘልኝ። ይሁን ብዬ ቀጠልኩ። ፒኪሻ አለ ዳኒ። ፒኪሻ፣ ከዚህ በኋላ አጭር ቀሚስ መልበስ የለም፣ በወንድ መከበብ የለም፣ የትም ሆነ የት ከቤትሽ ውጪ ስትሄጂ ከኔ ጋር ነው እያለ የህግ መዓት ሲያወርድ ይዞት የሚዞረው ጭሎ አደረገኝ እንዴ ብዬ በገንኩ። አራተኛ ህግ ሊያወጣ ሲል ይቅርታ ዳኒ፣ ለምንድን ነው ይህ ሁሉ ህግ የሚዘንብብኝ? እንዴ ስለምወድሽ ነው። አላስጨረስኩትም። እንዳትወደኝ ትቼው ልወጣ ስል ጀማዓው ለካ አንድ በአንድ መተው ጥግ ላይ አገኘኋቸው። እስከሚጠይቁኝ አልጠበቅኩም። አንድ ባንድ ያለውን ነገርኳቸው። ከዛማ በቃ ቺርስ ለህገ ዳንኤል 1፣ ቺርስ ለህገ ዳንኤል 2 እየተባለ ሙድ ሲያዝበት አመሸ። ዳኒም ቀይ ፊቱ ጉበት መሰለ። ገታራነቱን ከየትኛው ዘመን እንዳመጣው ግራ ቢገባኝም እንደዛ መሳቂ ያላደርገው አይገባም ነበር። ግፍ 2። አንዴ ደግሞ ከአንድ ልጅ ጋር እንዲሁ የአይን ፍቅር ያዘኝና መቀራረብ ስንጀምር ልጁ ከሚበላውና ከሚጠጣው ውጪ ምንም ጨዋታ የለውም። አቤት እዛ ቤት ያለ ቋንጣ ፍርፍር፣ አቤት እዛ ቤት ያለ ድራፍት፣ አቤት እዛ ቤት ያለ ቅቅል። አንድ ቀን ዛሬ በጣም ተናድጃለሁ አለ። ምን ነው ስለው የመለሰው መልስ ጥሩ ስለሚገልጸው እነሆ። የሚኖረው ከታናሽ ወንድሙ ጋር ተከራይቶ ነው። የክፍለ ሀገር ልጆች ናቸው እና ምን አናደደ በቃ እርሳው ብለው መልሶ ሆ እያለ ሲበሳጭ ምን ሆነህ ነው ንገረኝ በቃ ማለት። ይገርምሻል ጠዋት ከወንድሜ ጋር ተጣልቼ ነው ቁርስ ስራ ብዬ ባዶ ፍርፍር ያቀርብልኝ መሰለሽ እያገላበጥኩ በጥፍ ያጮልኩት ብሎኝ ረፍ። እንግዲህ አስቡት፣ በእኛ ጊዜ የኑሮ ውድነት የለም፣ ግን ሁሌ የሚቀጥረኝ የሸማቾች ግሮሰሪ ነበር። አንድ ቀን ይህንን ቤት ለምን እንደሚወደው ስጠይቀው መልሱን ገምቱ። ያ ምግቡ ርካሽ ስለሆነ። አሁን ከሆዱ በላይ ዘመድ እንደሌለው ተረዳው። ቀጥሎ የሰራኝ ግን ቀጣዩን ግፌን እንድሰራ አስገደደኝ። የሆነ ቀን አለወትሮ ውድ ሬስቶራንት ቀጠረኝ። እየገረመኝ ሄድኩ። ከአንድ ጓደኛው ጋር ነበር። በቃ ፈታ ብለን መዝናናት ጀመርን። ብሉ ጠጡ እያለ ጋባዡም እሱ ነው። ምን ተገኘ ዛሬ እያልኩ ጉዴን አልሰማው። ለካ ጓደኛ ተብዬው እኔን ካገናኘው ሊጋብዘው ተስማምቶ ነበር። ከዛ ልቤ ለበቀል ተነሳሳ። ሌላ ቀን ውድ ሬስቶራንት ቀጠርኩት። መጣ፣ ምግብ ታዘዘ፣ መጠጥ ውድ ጠርሙስ ወይን ጠጣ። አለቀ፣ ተጨመረ፣ ጠጣ። ይበላል ይጠጣል። ከዛ በመሃል አረ ሂሳቡ እየጨመረ ነው፣ እኔ እኮ ብዙ ብር አልያዝኩም አለ። የውሸት ድንጋጤ ደነገጥኩ። ወይኔ ጉዴ፣ ጉድ ሰራኝ። አንቺ ምንም ብር አልያዝሽም? አረ ወይኔ እኔ ምንም አልያዝኩም። ለምን እዚህ ውድ ቤት ቀጠርሽኝ? እኔማ ቆንጆ ምግብ አላቸው ብዬ ነው። በየርካሽ ምግብ ቤት የቀላወጠው ቅባት በላብ መልክ በግንባሩ ይወርድ ጀመር። እኔ ባክህ ወይኑ አስራበኝ አልኩና ሌላ ምግብ አዘዝኩ። መጠጥም አስጨመርኩ። የሸሚዙን ኳሌታ ከፍ ከፍ እያረገ ሲቁነጠነጥ የሚያብድ መሰለ። በቃ ይዞህ ያውቀዋል አይደል? ነገ ታመጣላችኋለህ። አረ በእናትሽ እኔ እንደዚህ አልወድም፣ አረ እንደዚህ ቅሌት የለብኝም እያለ የታዘዘውን ምግብ መብላት አያቋርጥም። በቃ ስልክን ታስይዛለህ። እንደሰከረ ሆንኩና በቃ አቦ በቃ ዝም ብለህ ዘና በል ማለት ጀመርኩ። ሚገርመው በዚህ ሁሉ ጭንቅ መሃል ምግቡን ግን በፍቅር አመጋገቡ ያስቀናል። ብቻ ነፍሱ በአፍንጫው እስክትወጣ ካስጨነኩት በኋላ ሳቄን መቆጣጠር አልቻልኩም። ከዛ በኋላ ልቡ አንዴውኑ በምግብ ፍቅር ስለተያዘ
ለፍቅር ቦታ እንደሌለው አሳውቄው ተለየሁት። ግፍ 3 ውዶቼ ግን በወጣትነት ባለማወቅ የሰራነው ግፍ ህይወታችን ውስጥ ቀድሞ ሄዶ በቀል ሆኖ የሚጠብቀን ይመስላችኋል? ከሆነም እንግዲህ ይኸው ተናዘዝኩት። ፈጣሪ ይቅር ይበለኝ። ለተናገርኩትም ለወሬ ለማይመቹትም ግፎቼ ይቅር ይበለኝ። በቃ ተነፈስኩት። እንግዲህ እውነተኛ ፍቅር እንዳላገኝ ያደረገኝ የራሴው ግፍ ጋርዶኝ ከሆነ እነሆ በኑዛዜ ደረመስኩት። ወይ ጓደኛዬ ቴክስት አደረገች። የሆነ አዲስ ከኢትዮጵያ የመጣ ማግባት የሚፈልግ ሰው ተገኝቷል ለምትለው እናንተ ኑዛዜ ተሰማ እንዴ?